ስሙ አምባን መጠጊያ ነው። አሸናፊ ነው። አጋንንት ሊሰብሩት የማይችል ጽኑ አለት ማለት የኢየሱስ ክርስቶስ የሚለው ስም። የክርስቲያኖች መሸሸጊያ አለት ደግሞ ማን ነው? ኢየሱስ ክርስቶስ። እኛ ኦርቶዶክሳውያን ደግሞ በዚህ ዘመን የተቸገርነው ስርዓት በማጥፋት ነው። ተገኝተን ሳንገባ እንደወጣን ተንከራተን የምንቀር ሰዎች አለ። እንኳን አስቀዳሽ ቀዳሽ ሁሉ አለ። እውነቱን ለመናገር ምንም ድርጊቱ ብቻ ዜማው ማንቆርቆር የሆነ ከምስጢሩ ጋር ግንኙነት የሌለው ቤተክርስቲያን ደጇን የዘገጅበት ብዙ አስቀዳሽ አይደለም። አስቀዳሽ በኋላ ግን በሰራነው ኃጢአት ምክንያት ከቤተክርስቲያን ወጥተናል። ክርስቲያን መሆንም አቁመናል። ከስላሴ በደጅ ውጭ ነው ያለነው። እናውቀዋለን፣ ኖረንበታል እያልን እየተችን ከስላሴ ግቢ እንደወጣን እንቀራለን። እንዲህ ዝብርቅርቅርቅ ያለ በቅዳሴ ጊዜ መቼ እንደሚገቡ እንደሚወጡ አናውቅ። መቼ እንደምንመጣና ግማሽ ቅዳሴ ላይ አምጥቶ ማቁረብ እንደዚህ ማድረግ በብዙ ነገር ኋላ ቀሮችም ነን እኛ ኢትዮጵያውያን። በአሁኑ ጊዜ ሃይማኖት ያለው ሰው በጣም ስልጡን፣ በጣም ምቹ፣ ሳይታዘዝ የሚገባውን የሚያደርግ የማያዳግም ማደክማል። ልመዱ፣ ደጋግማችሁ ጥሩ። ከዚያ በኋላ የክርስቶስ ስም በእናንተ ውስጥ ይታተማል፣ ይዋሃዳል። ስሙ አምባን መጠጊያ ነው። አሸናፊ ነው። አጋንንት ሊሰብሩት የማይችል ጽኑ አለት ማለት የኢየሱስ ክርስቶስ የሚለው ስም። የክርስቲያኖች መሸሸጊያ አለት ደግሞ ማን ነው? ኢየሱስ ክርስቶስ።